በመካከለኛው ምስራቅ ተባብሶ የቀጠለው ወታደራዊ ግጭት ከጊዜ ወደ ጊዜ አዳዲስ ነገሮችን እያሰማን ይገኛል። በዛሬው ዕለት የአሜሪካ ወታደራዊ አውሮፕላን ተከስክሰው በአውሮፕላኑ ውስጥ የነበሩት 6 አባላት መካከል 4ቱ ሕይወታቸው ማለፉን የአሜሪካ ጦር ማዕከላዊ እዝ አስታውቋል። የኢራን እስራኤልና አሜሪካ ጦርነት ከተጀመረ 14ኛ ቀኑን በያዘበት በዛሬው ዕለት የዜና መሰማቱ በርካቶችን አስደንግጧል። ቢቢሲን ጨምሮ ሌሎች ዓለም አቀፍ መገናኛ ብዙሃን እንደገለጹት ይህ የጦር አውሮፕላን ከመከስከሱ ጀርባ ያሉትን ጉዳዮች ዘግበዋል። እንመለከተዋለን። በሌላ መረጃ ፕሬዝዳንት ትራምፕ አዲሱ የኢራን ጠቅላይ መሪ ከፍተኛ ጉዳት ደርሶበታል፣ ነገር ግን በሕይወት አለ ሲሉ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ አባታቸውን ተክተው የተመረጡትም አዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኒ ክፉኛ መጎዳታቸውን ተናግረዋል። ከአባታቸው መገደል በኋላ መንበረ ሥልጣናቸውን ከተረከቡ በ2 ሳምንታት ጊዜ ውስጥ አዲሱ የኢራን አያቶላ ለጥቂት ከሞት አምልጠዋል። የምናይ ይሆናል። ሰላም ጤና ይስጥልኝ ክብራትና ክብራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እላለሁ። በመካከለኛው ምስራቅ ተባብሶ የቀጠለው ወታደራዊ ግጭት ጋር ተያይዞ ከጊዜ ወደ ጊዜ አዳዲስ ነገሮች እየተሰሙ ይገኛሉ። በዛሬ ዕለት የአሜሪካ ወታደራዊ አውሮፕላን ተከስክሰው በአውሮፕላኑ ውስጥ የነበሩት 6 አባላት መካከል 4ቱ ሕይወታቸው ማለፉን የአሜሪካ ጦር ማዕከላዊ እዝ አስታውቋል። የኢራን እስራኤልና አሜሪካ ጦርነት ከተጀመረ 14ኛ ቀኑን በያዘበት በዛሬው ዕለት የዜና መሰማቱ በርካታ አሜሪካኖችን አስደንግጧል። ቢቢሲን ጨምሮ ሌሎች ዓለም አቀፍ መገናኛ ብዙሃን እንደዘገቡት ይህ የጦር አውሮፕላን ከመከስከሱ ጀርባ ያሉትን ጉዳዮች ዘግቧል። በምዕራብ ኢራቅ ውስጥ የነዳጅ ጫኝ አውሮፕላን ተከስክሶ የ4 አሜሪካውያን ወታደሮች ሕይወት ማለፉን የአሜሪካ ማዕከላዊ እዝ ወይም ሴንትራል ኮማንድ አስታውቋል። እንደ እዙ መግለጫ ከሆነ KC 135 የተሰኘው ነዳጅ ጫኝ አውሮፕላን በረራ ላይ እያለ በደረሰበት አደጋ በውስጡ የነበሩት 4ቱም የአገልግሎት አባላት ወዲያውኑ ሕይወታቸው አልፏል ብለዋል። የአሜሪካ መከላከያ ባለሥልጣናት እስካሁን ባደረጉት የመጀመሪያ ደረጃ ግምገማ አውሮፕላኑ የወደቀው በጠላት ኃይሎች በታዘዘ ጥቃት ወይም ተኩስ ለመሆኑ ምንም አይነት ፍንጭ አለማየቱን ገልጸዋል። የኢራን ጦር በበኩሉ በኢራቅ የሚገኝና የኢራን አጋር የሆነ ቡድን አውሮፕላኑን በሚሳኤል መምታቱን የአገሪቱ መንግሥት ቴሌቪዥን ጣቢያ እንደዘገበ ተሰምቷል። በኢራን የሚደገፈው ኢስላሚክ ሬዚስታንስ የተባለ የኢራቅ ታጣቂ ቡድን ወታደራዊ አውሮፕላኑን መትቻለሁ ማለቱም ሮይተርስ ዘግቧል። ወታደራዊ አውሮፕላኑ አሜሪካ ኢራን ላይ የከፈተችው ዘመቻ ውስጥ እየተሳተፈ የነበረ ሲሆን ክስተቱ ያጋጠመው ዘመቻው ላይ ከነበሩ 2 አውሮፕላኖች በአንድ ላይ ሲሆን ሁለተኛው አውሮፕላን በሰላም እንዳረፈ ተገልጿል። በቦይንግ የተመረተው ወታደራዊ አውሮፕላን በረራ ላይ ላሉ አውሮፕላኖች ነዳጅ መቅዳት የሚችልና በአሜሪካ ወታደራዊ ዘመቻዎች ውስጥ ከፍተኛ ሚና አለውም ተብሏል። ይህ አደጋ አሜሪካ በኢራቅ የምታከናውነውን የጸጥታ ድጋፍና የጸረ ሽብር ተልዕኮ ተከትሎ የመጣ ሲሆን እንደ ወታደራዊ ደንቡ የሟቾች ማንነት ለቅርብ ቤተሰቦቻቸው ከተነገራቸው በኋላ ከ24 ሰዓታት በኋላ ይፋ እንደሚሆንም ታውቋል። እንደ ማዕከላዊ እዙ ገለጻ አውሮፕላኑ የተከሰከሰው ወዳጅ አገር አየር ክልል ውስጥ ነው ብሏል። የእስራኤልና ኢራን ጦርነት ከተጀመረ በኋላ 7 የአሜሪካ ወታደሮች እንደተገደሉ ተረጋግጧል። አሁን ደግሞ በአውሮፕላኑ መከስከስ ቢያንስ 4 ወታደሮች እንደተገደሉ ተገልጿል። በሌላ መረጃ ፕሬዝዳንት ትራምፕ አዲሱ የኢራን ጠቅላይ መሪ ከፍተኛ ጉዳት ደርሶበታል፣ ነገር ግን በሕይወት አለ ሲሉ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ አባታቸውን ተክተው የተመረጡትን አዲሱ የኢራን ጠቅላይ መሪ የሆኑትን ሞጅታባ ኻሜኒ ክፉኛ መጎዳታቸውን ተናግረዋል። ከአባታቸው መገደል በኋላ መንበረ ሥልጣናቸውን ከተረከቡ በአጭር ጊዜ ውስጥ አዲሱ የኢራን አያቶላ ለጥቂት ከሞት እንዳመለጡ የመገናኛ ብዙሃን እየዘገቡ ይገኛሉ።
ባደረግነው ኦፕሬሽን አዲሱ መሪያቸው ክፉኛ ተጎድቷል። ሆኖም ግን ምናልባት በሆነ መንገድ በሞታል ብለው እንደሚያምኑ ዶናልድ ትራምፕ ተናግረዋል። የዋይት ሃውሱ አለቃ የመን ያሉት ከተመረጡ ወዲህ በአካል ያልታዩት አዲሱ ጠቅላይ መሪ ሙጅተባ ኻሜኒ የሰጡት መግለጫ በትናንትናው ዕለት በኢራን ብሔራዊ ቴሌቪዥን ጣቢያ ከተነበየው በኋላ ነው። ሮይተርስ የዜና ወኪል ስማቸው ያልተጠቀሰ አንድ የኢራን ባለስልጣንን ጠቅሰው በመሪው ላይ ደርሷል ስለተባለው ጉዳት ዝርዝር መረጃ ባያወጡ አሜሪካና እስራኤል በፈጸሙት ጥቃት ኻሜኒ ጉዳት እንደደረሰባቸው ዘግቧል። ዶናልድ ትራምፕ ዛሬ በተላለፈ የፎክስ ኒውስ ቃለ መጠይቅ ላይ ጠቅላይ መሪ ኢራን የሆርሙዝ ወሽመጥን የመዝጋት አማራጭን መጠቀም እንደምትቀጥል ስላስታወቁበት መግለጫ አስተያየታቸውን ጠይቋል። ኢራን በምትቆጣጠረው በዚህ የሳኝ መተላለፊያ የሚጓዙ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸሟንና ወሽመጡን መዝጋቷን ተከትሎ የነዳጅ ዋጋ በበርሜል ወደ $100 አሻቅበዋል። ትራምፕ ለቀረበላቸው ጥያቄ ምላሽ ሲሰጡ ብዙ ነገር ሲያወሩ ሰንብተዋል። ስለዚህ ወደ ተግባር መለወጥ ይኖርበታል። ምን እንደሚሆን መመልከት ይኖርብናል፣ ምክንያቱም እያጠፋናቸው ነው ብለዋል። ከሁለተኛው የዓለም ጦርነት ወዲህ ማንም ተመቶ በማያውቅበት መጠን በኃይለኛው እየመታናቸው ነው ሲልም ተናግረዋል። ከቀናት በፊት በቆጵሮስ የኢራን አምባሳደር የሆኑት አሊሬዛ ሳላሪያም ለብሪታንያው ጋዜጣ ዘ ጋርዲያን እንደተናገሩት አዲሱ ጠቅላይ መሪው እግርማ እጆቻቸው ላይ ጉዳት እንደደረሰባቸው ሰምቻለሁ። የመቁሰል ጉዳት ስለደረሰባቸው ሆስፒታል እንደሆኑ አስባለሁ ሲሉ ተናግሮ ነበር። አምባሳደሩ ጨምሮም ሙጅተባ ኻሜኒ ጉዳት የደረሰባቸው አባታቸውንና ሌሎች 5 የቤተሰቦቻቸው አባላት በተገደሉበት ጥቃት መሆኑን አመልክተዋል። በቀጠናው የተነሳው ግጭት አሁንም አይሏል። በኢራንና በእስራኤል መካከል የተቀሰቀሰው ቀጥተኛ ጦርነት ወደ ሁለተኛ ሳምንቱ በተቃረበበት በዚህ ወቅት ዛሬ ሌሊቱም በሰሜን እስራኤል በምትገኘው ዛርዚር ከተማ ላይ በተሰነዘረ የኢራን የሚሳኤል ጥቃት ቢያንስ 60 ሰዎች መቁሰላቸው ታውቋል። በናዝሬት ከተማ አቅራቢያ የምትገኘውና አነስተኛ የፊሊስጤም ማህበረሰብ የሚኖሩባት ዛርዚር ከተማ በደረሰባት በዚህ ጥቃት በመኖሪያ ቤቶችና በግል ተሽከርካሪዎች ላይ ከፍተኛ ንብረት ውድመት ደርሷልም ተብሏል። እንደ አካባቢ የሕክምና ባለሙያዎች ገለጻ ከሆነ የቆሰሉት ሰዎች ቁጥር ከ60 በላይ ሲሆኑ አብዛኛዎቹ ጉዳቶች ከተሰባበሩ መስታወቶችና በፍንዳታው ድንጋጤ ምክንያት የተከሰቱ እንደሆኑ ተዘግበዋል። ከሰው ጉዳት ባሻገር በርካታ የመኖሪያ ሕንፃዎች ከፍተኛ ስንጥቆች የታዩ ሲሆን 5 የሚሆኑ ቤቶች ደግሞ ሙሉ በሙሉ ሊባል በሚችል ደረጃ ወድመዋል ተብሏል። የእስራኤል መከላከያ ሰራዊት እንዳስታወቀው ጥቃቱ ኢራን በሰሜንና በመካከለኛው እስራኤል ላይ ካካሄደችው መጠነ ሰፊ የሚሳኤል ጥቃት አንዱ አካል መሆኑን አስታውቋል። ይህ ለ2 ሳምንታት የዘለቀው ወታደራዊ ግጭት በቀጠና ያለውን ውጥረት ይበልጥ እያባባሰው ይገኛል። አሜሪካ ከእስራኤል ጋር በመሆን ኢራን ላይ የከፈተችው ጦርነት የፈጠረውን ኢኮኖሚያዊ ጫና ለማቃለል ስትል ከዚህ ቀደም አገራት የሩሲያን ነዳጅ እንዳይገዙ የጣለችውን ማዕቀብ በዛሬው ዕለት ማንሳቷን አስታወቀች። ሩሲያ አሁን ከዚህ ጦርነት ተጠቃሚ የምትሆንበት ከፍተኛ ዕድል ገጥሟታል። ከዩክሬን ጋር በገባችበት ጦርነት ምክንያት ለአውሮፓና ለሌሎች አገራት ነዳጅ እንዳትሸጥ ማዕቀብ ተጥሎባት የነበረችው ሩሲያ አሁን ደግሞ በመካከለኛው ምስራቅ በተፈጠረው ቀውስ ብቸኛዋ ከጦርነቱ ያተረፈች አገር ሆናለች። በአዲሱ የአሜሪካ እርምጃ መሠረት አገራት ቀድሞውኑ በመርከቦች ተጭኖ ባህር ላይ ያለን ነዳጅ ከሩሲያ መግዛት ተፈቅዶላቸዋል። ይህ ጊዜያዊ ውሳኔ የተላለፈው በጦርነቱ ወቅት በዓለም የኢነርጂ ገበያዎች ላይ መረጋጋት እንዲፈጠር ለማድረግ እንደሆነ የአሜሪካ ግምጃ ቤት ሚኒስትር ስኮት ቤሴንት ተናግሯል። እርምጃው እስከሚቀጥለው ሚያዝያ ድረስ ለ1 ወር ገደማ እንደሚቆይ ተገልጿል። በባህረ ሰላጤው አገራት መርከቦችና የኢነርጂ መሠረተ ልማቶች ላይ የሚፈጸመው ጥቃቶች እንዲሁም የሆርሙዝ ሰርጥ መዘጋት በዓለም የነዳጅ ገበያዎች ዋጋ በከፍተኛ ሁኔታ እንዲጨምር ምክንያት ሆነዋል። ኢራን የነዳጅ መተላለፊያውን ዘጋች፣ ሩሲያ ደግሞ ማዕቀቡ ተነሳላት። ከሰሞኑ ፕሬዝዳንት ትራምፕ የሩሲያን የነዳጅ ማዕቀብ ጉዳይ እንደገና እየተመለከቱት ነው ሲባል የነበረ ሲሆን ነገሩ በዛሬው ዕለት ተግባራዊ ሆኖ የቭላዲሚር ፑቲኗ አገር ሩሲያ አሁን ነዳጇን መሸጥ ጀምራለች።
ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።